በመቀጠል የምንመለከተው ማይክሮሶፍት ወርድ ሲከፈት የሚመጡ ነገሮችን ይሆናል ማለት ነው። ስለዚህ ማይክሮሶፍት ወርድ ሲከፈት የሚመጡ ነገሮች እያንዳንዳቸው ስሞች አሏቸው። ስለዚህ እነሱን ስሞች እናወራለን ማለት ነው። የመጀመሪያው እዚህ ጋር የምታዩት ዶክመንት ቱ የሚባለው ምን ይባላል? ታይትል ባር ይባላል ማለት ነው። ታይትል ባር ማለት ምንድነው? ርዕስ ሲሰጥ የሚይዘው ማለት ለምሳሌ የፔጁ ርዕስ እንደማለት ነው። ወይም ሴቭ ስናደርግ የሚይዘው ስም ታይትል ባር ይባላል። ኪውክ አክሰስ ቱል ባር የሚባሉ ደግሞ አሉ። ኪውክ አክሰስ ቱል ባር የሚባሉት እነኚህ ናቸው። ሴቭ ማድረግ ከዛ አንዱ ሪዱና እዚህ ጋር ስታይል ምናምን ያሉ ነገሮች ማለት ነው። እነኚህ ቶሎ ቶሎ ስራ ለመፍጠር እየሰራን አንድ ፋይል እያለን እየገባን እንዳንሰራ በቀላሉ ባጭሩ ቶሎ ቶሎ እንድንሰራ የሚጠቅሙ ኪውክ አክሰስ ቱል ባር ይባላል እንደ ስማቸው ማለት ነው። ከዛ እዚህ ጋር ታብ የሚላለ ታብ የሚባለው ምንድነው? ሆም ኢንሰርት ፔጅ ሌአውት ሬፈረንስስ ሜሊንግስ የሚባሉ እነኚህ ስንነካቸው የሚነኩት ነገሮች ምን ይባላሉ? ታብ ይባላሉ ማለት ነው። በታብ ነው እያንዳንዱ ነገር ሆም ውስጥ የራሱ ሪበኖች አሉት ማለት ነው። ሪበን ማለት ደግሞ እዚህ ጋር ያሉት ምንድነው? ሆም ሲነካ ሆም የሚባለው ታብ ሲነካ የራሱ ሪበን አለው። ኢንሰርት ሲነካ የራሱ ሪበን አለው። ፔጅ ሌአውት ሲነካ የራሱ ሪበን አለው ማለት ነው። ስለዚህ ታብ ሲነካ የሚመጣው ነገር ሪበን ይባላል ማለት ነው። ሪበን ማለት ምንድነው? ታቦቹ ሲነኩ የሚመጡት ዝርዝሮች እንደማለት ነው። ቀጥሎ የምናየው ደግሞ ሆሪዞንታል ሩለር እና ቨርቲካል ሩለር ነው። ይሄ ሆሪዞንታል ሩለር እና ቨርቲካል ሩለር ምንድነው ጥቅሙ? ወረቀቱ ከየት ጀምሮ የቱ ጋር ያበቃል ነው። ለምሳሌ የኛ ወረቀት ከዚህ ይጀምራል እንደምታዩት፣ ከዛ ማብቂያው እዚህ ጋር ያሳያችኋል ማለት ነው። ከዛ እናንተ መጨመር መቀነስም ትችላላችሁ። እዚህ ጋርም ከፈለጋችሁ ቨርቲካል እና ቨርቲካል ደግሞ የራሱ አለው ማለት ነው። ቨርቲካል ሩለር ይሄ ለምሳሌ እዚህ ጋር መታችሁ እንዲህ ዝቅ ብታደርጉት የራሳችሁን ፔጅ ቁመቱን ይሄን ያህል ወረድ ብለህ አሰራልኝ እንደማለት ነው። ከዛ በዚህ ልክ ይለካና እርሱ ከዚህ ካቆማችሁ ካረጋችሁለት ይጀምራል። እዚህ ጋር ደግሞ መጨረሻው ላይ ደግሞ ከፈለጋችሁ መጨመርም ትችላላችሁ መቀነስም ትችላላችሁ ማለት ነው ወርታች ያለው። ስለዚህ ይሄኛው ምን ይባላል? ቨርቲካል ሩለር ይባላል። ይሄኛው ደግሞ ሆሪዞንታል ሩለር ማለት ነው። ለምሳሌ ያክል ኮምፒውተራችሁ ስትከፍቱት ማይክሮሶፍት ወርዳችሁ ተከፍቶ እዚህ ጋር ያለው ቨርቲካል ሩለሩና ሆሪዞንታል ሩለሩን ባታዩት ምን ታደርጋላችሁ? እዚህ ቪው ውስጥ ትገቡና እቺ ሩለር የምትላለች እሷን ስትነኳት እንደዚህ ከሆነች እንደዚህ ከሆነባችሁ የሚመጣው ምን ታደርጋላችሁ? በእናንተ በቀላሉ ቪው የሚባለው ታብ ውስጥ ገብታችሁ ሩለር የሚለውን ቼክ ቦክስ ክሊክ ስታደርጉት ይሄው ቨርቲካል እና ሆሪዞንታሉን ያመጣላችኋል ማለት ነው። ቀጥሎ የምናየው ደግሞ ስታተስ ባር የሚባል ነው። ስታተስ ባር ማለት ምንድነው? ስለ ፔጁ አጠቃላይ ሁኔታ የሚነግረን ማለት ነው። ለምሳሌ ያክል እዚህ ጋር እኛ ኢትዮጵያ ብለን ብንጽፍ ይሄው ምን ይለናል? ፔጅ 101 ነው ያለን፣ አንድ ፔጅ ነው ያለን። ቀጥሎ ወርድ አንድ አላችሁ ይላል ማለት ነው። ይሄ ለምሳሌ ኢትዮጵያ ኢዝ ብለን ብንጨምርለት ይሄው ወርዱ 2 ነው እያለ ይነግረናል ማለት ነው። እኛ የጻፍነው የወርድ ብዛት አጠቃላይ ይነግረናል ማለት ነው። ስለዚህ ስታተስ ባር ይባላል። አጠቃላይ ስለምኑ ስለ ፔጁ ሁኔታ ማለት ነው። ኢቭን ማግኒፋይ ያደረግነው ይሄንን ፔጅ በስንት ያለው በ120% ነው ማለት ነው። ይሄ አጠቃላይ ስታተስ ባሩ ይነግራል። ለምሳሌ ማግኒፊኬሽኑን ለምሳሌ አይን የሚያመው ሰው ካለ እንዲ ጎላ አድርጎ መስራት ከፈለገ በዚህ መንገድ እንዲ ጎላ ያደረገ መስራት ይችላል። መቀነስም ከፈለገ እየቀነሰ መስራት ይችላል ማለት ነው። ስለዚህ ይሄ ስታተስ ባር ይባላል ማለት ነው። ቀጥሎ የምናየው ደግሞ እቺ የምትዋት እዚህ ጋር ኢንሰርሽን ፖይንት የምትባለው እቺ ማለት ነው። በቃ አሁን እዚህ ጋር ስንነካት የምትመጣው እቺ ብሊንክ የምታደርገው ነገር ምን ትባላለች? ኢንሰርሽን ፖይንት ትባላለች ማለት ነው። እዚህ ኢንሰርሽን ፖይንት በተጨማሪ ደግሞ እዚች ጋር የምትዋት እቺ አይ የምትመስለዋ ማውዙ ላይ ያለችው አይ የምትመስለዋ ነገር ደግሞ አይቢኤም ፖይንት ትባላለች ማለት ነው። በቃ ለምሳሌ ማንኛውም ነገር ስንሰራ ምን የምናደርግበት ነው? ሰሌክት የምናደርግበት እንደዚህ ሰሌክት የምናደርግባት ነገር ምን ትባላለች? አይቢኤም ፖይንት ትባላለች ማለት ነው። ከዛ በዚህኛው በኩል ደግሞ ቨርቲካል ስክሮል ባር ይባላል። ቨርቲካል ስክሮል ባር ለምንድን ነው የሚጠቅመው? ስራ እየሰራ ለምሳሌ ፔጃችንን ወደ ላይና ወደታች እያደረግን ለመጠቀም ከፈለግን እንደዚህ እያደረግን የምንጠቀምበት ቨርቲካል ስክሮል ባር ይባላል። ቀጥሎ ደግሞ ያለው ስክሮል ቦክስ ይባላል። ስክሮል ቦክስ ለምሳሌ በጣም ብዙ ከሆነ ጀስት አሁን እኛ እንደዚህ መሳብ ምናምን ወደ ላይ ወደታች ማድረግ ካልፈለግን በቀላሉ እችን ስክሮል ቦክሷ እንደዚህ እየነካን ምን ማድረግ እንችላለን? መጠቀም እንችላለን ማለት ነው። ስለዚህ ማይክሮሶፍት ወርድ ሲከፈት ያለው የሚመጡ ነገሮች በሙሉ ይሄንን ይመስላሉ ማለት ነው።